ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 ቀን የሚነበብ የሚጸለይ የእናታችን የኪዳነ ምሕረት ድርሳን ይህ ነው። ዳግመኛም በዚህ ወር በ22 የእመቤታችን የሥጋዋ ዕርገት ነሐሴ 16 ቀን እንደሆነ የጻፈልን ሀብተ መንፈስ ቅዱስ ያደረበት የኢየሩሳሌም ኤጲስቆጶስ አባ ጊዮርጊስም በዓል ነው። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። የግብጽ ኤጲስቆጶሳት ብዙ መነኮሳትና ምዕመናን ከኢየሩሳሌም ወደ እርሱ መጥተው ብዙ ጉባኤዎች ተደረገ። ዳግመኛም ክቡር ስለሚሆን ስለ መስቀሉም ጉባኤ ሆነ። የእመቤታችን የቅድስት ድንግል ማርያም የዕርገቷ መታሰቢያ በዓል በዋለበት ቀንም ከዚያ ደረሱ። ጉባኤያቸውም ሐዋርያት ሥጋዋን ከቀበሩበት በዮሳፍጥ አጠገብ ባለ በተቀደሰ ቦታ በጌቴሴማኒ ነበር። የእመቤታችን የቅድስት ድንግል ማርያም ሥጋዋ ባልጋው እንዳለ ሐዋርያት ከአይሁድ ሸሽተዋልና እንደምን ሆነ አሉ። ዳግመኛም ሥጋዋ የተቀበረው ወዴት እንደሆነ አሰቡ። ሕዝቡም የድንግል ማርያም ሥጋዋ ወዴት እንደተቀበረ ይነግራቸው ዘንድ ሊቀ ጳጳሱ አባ ጊዮርጊስን ይጠይቁት ነበር። ወንጀለኞች አይሁድ አስቀድመው እንደመከሩም በእሳት አቃጠልናት እንዳይሉ ጠየቁት። ሊቀ ጳጳሱ አባ ጊዮርጊስም ስለ ሕዝቡ አስቦ ያስረዳቸው ዘንድ በአንደበቱ ይህን የተቀደሰ ምክር ጀመረ። ከወደ እግዚአብሔር እንደሚመነጭም የሕይወት ውሃ ትምህርት ከልቡ ይመነጭ ነበረ። ወዳጆቼ ዳዊት በመዝሙር ያለውን አስቡ አለ። እመቤታችንን ቅድስት ድንግል ማርያምን እግዚአብሔር መርጧታልና ማደሪያውም ትሆነው ዘንድ መረጣት። ለተዋህዶ መርጫታለሁና ለዘላለሙ አድርባት እኖራለሁ አለ። እግዚአብሔር የመረጣት በማኅፀኗ ያደረባት ጽዮን የተባለች ማናት? የዕርገቷን በዓል ዛሬ በቤተ መቅደሷ እናከብር ዘንድ ከተሰበሰብንላት ከድንግል ማርያም በቀር እርሷ ናት እንጂ። ከእርሷ ሰው የሆነ ልጇ ኢየሱስ ክርስቶስን የምናመሰግነው ዘንድ የተሰበሰብንላት እሷ ናት እንጂ። ስለዚህ ዳዊት በመዝሙር እግዚአብሔር ጽዮንን መርጧታልና ከድንግል ማርያም ተወልዶ ሰው ለሆነ አካላዊ ቃል ማደሪያ ትሆነው ዘንድ መርጧታልና እያለ ያመሰግናታል። በእኛ ሥጋ ሰው ሆኖ ከኃጢአት አዳነን። መለኮቱ ከትስብእቱ ጋር አንድ ሆነ። ወደዚህ ዓለም በመምጣቱ ከአብ አልተለየም። በአርአያው ስለተፈጠር የእጅ ሥራዎቹ ስለምንሆን ስለኛ መከራ በተቀበለ ጊዜ አንድ ሰዓት እንኳን መለኮቱ ከትስብእቱ አልተለየም። እነሆ የአዳም ሥጋ ከእግዚአብሔር ወልድ መለኮት ጋር ተዋህዶ አየን። አይሁድ በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለበት ቀን እግዚአብሔር አብ አልተለየውም። አይሁድ በመስቀል ላይ በሰቀሉት ጊዜ መለኮቱ ከትስብእቱ ለአንዲት ቅጽበት አልተለየም። ዳግመኛ እርሱ በመስቀል ሲሰቀል ውሃና ደም ከጎኑ ሲፈስ መለኮቱ ከትስብእቱ አንድ ሆኖ አየን። እርሱም በመቃብር ሳለ ስለተቀበለው መከራና ስለ አዳም ስህተት ለምድር የሚያረጋጋት ዕረፍትን ሰጣት። እንዲህም አላት፣ እነሆ መሬት ሆይ ከመሬት የፈጠርኩት ከመሬት የተገኘው ሰው በኃጢአት አረከሰሽ አላት። እነሆ በምድር የተሰዋው መስዋዕት እውነተኛ ነው። እነሆ ለመስዋዕቱ ካህናትን መረጥኩልሽ አላት። አዳምም አዳም ሆይ ጥንቱን የተፈጠርከው ከመሬት ነው፣ አሁንም ወደ መሬትነት ተመለስ የሚለውን የፍርድ ቃል ሰማ። ዳግመኛም ያን ጊዜ ሙታን ይነሳሉና እነሆ የአብ ምስክርነቱን ሰማሽ አላት። አዳም ቢያጎሳቁልሽ ክርስቶስ 3 መዓልት 3 ሌሊት በመቃብር አድሮ በመነሳቱ ታድሰሻልና በአዳምና በልጆቹ የኃጢአት ቀንበር ጸንቶብሽ ነበር። ነገር ግን ከድንግል ማርያም በተወለደው በክርስቶስ ነፃ ወጣሽ አላት። በዘመነ ኦሪት ፊት ሆነሽ ብትኖሪ ነቢዩ ዳዊት ስለ እርሱ መርገመ ሥጋ መርገመ ነፍስን ሰራዊት አጋንንትን ሊቃና አጋንንትን አጥፍቷልና ብሎ የተናገረለት ንጉሥሽ እነሆት ከድንግል ማርያም ተወልጄ እርቅን ሰላምን እነሆ ለዓለም መስርቻለሁና ምድር ከዛሬ ጀምሮ ደስ ይበልሽ። አይሁድ በመስቀል ላይ አውጥተው ሰቅለው በገደሉኝ ጊዜ ታገሷቸው።
3 መዓልት 3 ሌሊት በከርሰ መቃብር አድሬ በሶስተኛው ቀን ከሙታን ተለይቼ ተነሳሁኝ፣ ነጻም አወጣሁሽ። እነሆ ይህን ሁሉ መከራ ስላንቺ ተቀበልኩኝ። አሁንም ምድሮይ ከአንቺ የተፈጠረ አዳምን የሕይወት ልብስን አለብሰው ዘንድ ወደ ዓለም መጣሁኝ፣ የኃጢአቱንም ደብዳቤ ደመሰስኩኝ አላት። እግዚአብሔር ምድርን ይህን ሁሉ ተናገራት። ነቢዩ ዳዊት ምድርን ይቅር አልሃት፣ የያዕቆብ ዘሥጋን ምርኮ መለስ እንዳለ ምድርን ወዷታልና። ምድር የተባለች እግዚአብሔር የወደዳት ማን ናት? አምላካዊ ቃል ካደረባት ከንጽሕት ድንግል በቀር እርሷ ናት እንጂ። ምርኮም የተባሉ በደሙ የተዋጃችሁ ወደ ገነት የመለሳቸው የሰው ልጆች ናቸው። ኃጢአት ለማስተሰሪ በቤተ ክርስቲያን ምዕመናን የሚቀበሉት ክቡር ደሙ ቅዱስ ሥጋውን ሰጣቸው። ወንድሞቼ እግዚአብሔር ከድንግል ማርያም በነሳው ሥጋ የሰውን ልጅ እንዴት እንደወደደው አስተውሉ። እንደ ሰውም ሁሉ እስከ ምጽአት ድረስ ፈርሳ በስብሳ ትኖር ዘንድ አልተዋትም። 64 ዓመት ከኖረች በኋላ በአብ በመንፈስ ቅዱስ ፈቃድ ወደ ሰማያት አረጋት እንጂ በዘላለማዊ መንግስቱ የማያልፍ ርስትንም ሰጣት፣ እናቱ ናትና። እኛም እርሱ ወደ ሰማይ እንዳሳረጋት መኖሪያዋንም እንደገለጠልን እናምናለን። በሰማያት ከሥላሴ በቀር የሚበልጣት ፍጥረት የለም። ከእርሷ ይወለድ ዘንድ እግዚአብሔር ወልድ እንደመረጣት እንደ ማርያም ድንግል ያለ በምድርም በሰማይም ካሉት ፍጥረታት አይገኝም። ይህችም ድንግል ለተዋህዶ የተዘጋች ናት። በማኅፀኗ 9 ወር ከ5 ቀንም ኖረ። መላእክት እየመጡ ይሰግዱላታል። ስለዚህ እኛም እመቤታችን ቅድስት ድንግል ማርያምን ስለ ክብሯ ስለ ገናንነቷ ፈጽመን እናመስግናት። ነቢዩ ዳዊት ካህናት የእግዚአብሔር ማደሪያ ወደምትሆን ኢየሩሳሌም እንሂድ ብለውኛልና እግሮቻችንንም በአደባባይሽ ቆመዋልና ደስ አለኝ ብሎ እንደዘመረ በቤቷ ተሰብስበን እንዘምርላት። ነቢዩ ዳዊት የእግዚአብሔር ማደሪያ ያላት ወደ እርሱ ላቀረበን መንግስትን ክህነትን ለሰጠን ወገን ላደረገን ለኢየሱስ ክርስቶስ ምስጋና እናቀርብለት ዘንድ እኛ ከሷ ቤት የተሰበሰብንባት የሕይወት እናቱ ድንግል ማርያም ናት። ከአብ ከመንፈስ ቅዱስ ጋር ሩህ የሚሆን ልጇ ወዳጇ ለእመቤታችን ይህን ሁሉ ክብር ስለሰጣት ከፊተኞቹም ከኋለኞቹም የሰው ልጆች ታላላቅ ሴቶች እንደርሷ ያለ አልተገኘም፣ ክብሯ የበዛ ነውና። ልዩ ንጽሕት የምትሆኚ እመቤታችን ሆይ የብርሃንሽ ጮራ ዓለምን ሁሉ መላው። ብርሃንም የተባለው የጸነስሽው የአብ ቃል ነው። ቸር ከሚሆን ከአባቱ ማህያዊ ከሚሆን ከመንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ ይግባው፣ አሜን። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብንና በድንጋሌ ሥጋ በድንጋሌ ነፍስ ህትምት የምትሆን የምህረት እናቱ እመቤታችን ያደረገችው ተአምር ይህ ነው። በስንክሳር መጽሐፍም እንደተገኘ ነሐሴ 16 በዚህች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያ ሆነ። ከዕረፍቷም በኋላ ከእርሳቸው ስለመለየቷ ሐዋርያት ፈጽመው እያዘኑ ነበር። ከዚህም በኋላ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጾላቸው እርሷንም በሥጋ ያዩአት ዘንድ እንዳላቸው ተስፋ ሰጣቸው። ወንጌላዊ ቅዱስ ዮሐንስም እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተድላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የእመቤታችን ማርያም ሥጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት 7ቱንም የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ሥጋ ታወጪ ዘንድ እግዚአብሔር አዞሻል አላት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ሥጋዋ ወጣ። የክብር ባለቤት ጌታችንም እንዲህ እያለ አረጋጋት። የተወደድሽ ወላጄ እናቴ ሆይ ለዘላለማዊ ወደሆነ መንግሥተ ሰማያት አሳርግሽ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉ ማዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽሞ ምስጋናንም እያመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችን ወርቀ ዘቦ ለብሳ
ደርባ ደራርባ በቀኝ ትቀመጣለች እያለ በበገና አመሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ቅዱስ ዮሐንስም ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትንም ተሰብስበው ስለእመቤታችን ቅድስት ድንግል ማርያም ሥጋ ፈጽመው ሲያዝኑና ሲተግዙ አገኛቸው። እርሱም እንዳየ እንደሰማ ሥጋዋንም በታላቅ ክብር በምስጋና እንዳሳረጓት ሐዋርያትም በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስመታቸው እጅግ አዘኑ። ከዚህም በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ስለ ቅድስት ድንግል ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ላሳያችሁ፣ ልባችሁም ደስ ሊለው ይገባዋል አላቸው። ይህንንም ብሎ ከነርሳቸው ዘንድ ወደ ሰማይ አረገ። ነገራቸውም። ሐዋርያትም ዓመቱን ሙሉ ቆዩ። የነሐሴም ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችንን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህን 2 ሱባኤ በመጾም የክብር ባለቤት ጌታችን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜም ዮሐንስ እንዳላቸው በጾም በጸሎት ሱባኤ ያዙ። የነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብርም በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነሳ እመቤታችን ማርያምን አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በከበረ ሥጋውና ደሙ ላይ ሠራዬ ካህን ሆነ። እስጢፋኖስም አዘጋጀ። ዮሐንስም በመፍራት ቁሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶን ደርሶ ሆኖ የማይታወቅ ታላቅ ደስታ ሆነ። ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውና ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጣ በምታርግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱም እመቤታችን ድንግል ማርያምን እንዲህ ብሎ ተናገራት። በዚህች ቀን የሆነ የዕርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገውን ሁሉ ተጠብቆም በዚህች ቀን ቅዱስ ቁርባኑን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትን ስቃይ ከቶ አያያትም። መታሰቢያሽን ለሚያደርግ ሁሉ በዚህች ቀን ለድሆች በስምሽ ለሚመጸውቱ ቸርነቱ ታገኘዋለች። ይህም ሥጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችንን እንዲህ አለችው። ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎችም ታላላቅ ድንቆች ሥራዎችን አዩ። እመቤታችንም ይህን ስትናገር ጌታችን ሰላምታ ሰጣቸው። በታላቅ ደስታም ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያውን እናደርግ ዘንድ ይገባናል። እርሷ ስለኛ ወደ ተወደደ ልጇ ሁልጊዜ ትማልደናለችና። ለእግዚአብሔርም ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለዘበማኅፀና ተሴለ ዘሳረረ ምድረ ወሰማያተ ሰቀለ ማርያም እምድ አመተ ዓርግ ላይለ ጸዳለ መብረቅ ቅድሚያ ጸደለ ወበድህሪያ ወሀበ ነጎድጓድ ቃለ። የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤትና በረከቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በቀዳሚት ሰንበት የሚነበብ የሚጸለይ የእመቤታችን የኪዳነ ምሕረት ድርሳን ይህ ነው። አሁንም የወለድሽኝ እናቴ ሆይ በማኅፀንሽ ስምሽን የጠራውን በመታመን መታሰቢያሽን የሚያደረገውን ሰው ሁሉ ስለ አንቺ ምረዋለሁ አድነዋለሁ። ቤተ ክርስቲያን አንጾ በስምሽ ታቦት የተከለውን
በቤተ መቅደስሽ እጅ መንሻ ያገባውን ወይም ድሃውን ተቀብሎ ያበላውን ያጠጣውንም በመታሰቢያሽ ቀን ለተራቆተው ልብስ ያለበሰውን ወንድ ልጁን ሴት ልጁንም በስምሽ የጠራውን ስላንቺ አድነዋለሁ፣ አገልጋዮቹንም እምርልሻለሁ። እናቴ ሆይ በስምሽ የጸለየውን የተማጸነውን ጸሎቱን ፈጥኜ እሰማዋለሁ፣ የተመኘውንም እሰጠዋለሁ። እርሱ የታመመ ቢሆን ጤንነቱን እሰጠዋለሁ። እናቴ ሆይ ጻድቅ ሰው ሁሉ መታሰቢያሽን ቢያደርግ ከጸጋ ላይ ጸጋን፣ ከክብር ላይ ክብርን፣ ከባለሟልነት ላይ ባለሟልነትን፣ ከርስት ላይ ርስትን እጨምርለታለሁ። ኃጢአተኛው ሰውም መታሰቢያሽን ቢያደርግ ኃጢአቱን ይቅር እለዋለሁ፣ ዋጋውንም እሰጠዋለሁ። ስለ ስምሽ ብሎ ቀዝቃዛ ውሃም ቢሆን ያጠጣውን ዋጋውን አላስቀርበትም። እናቴ ማርያም ሆይ የቸርነቴን ቃል ኪዳን ተቀበይ። እኔ ከአንደበቴ የወጣውን የምህረት ቃል ኪዳን እንዳላስቀር በአባቴ በእኔና በመንፈስ ቅዱስ ስም በሞቴ በተወጋው ጎርኔ በከበረው መስቀሌ በክቡር ስጋዬና በፈሰሰው ደሜ በእውነት ማልሁልሽ ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያምም ከተወደደ ልጇ ይህን ሰምታ ይህን ሁሉ የምህረት ቃል ኪዳን ለሰጠኝ ለአንተ ለባህሪ አባትህ ለአብ ለባህሪ ሕይወት መንፈስ ቅዱስ ክብር ምስጋና ስግደት ይገባል አለችው ለዘላለሙ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያ ሕዝበ ክርስቲያኑን ሁሉ ከዚህ ከታዘዘው መቅሰፍት ይሰውረን። በእናታችን በኪዳነ ምሕረት ቃል ኪዳንም ለዘላለሙ በቸርነቱ እድሜ ለንስሐ ይስጠን። አሜን። አቡነ ዘበሰማያት